ታሪካችን የሚጀምረው ካልቪን የተባለ ሰው እያስመለከተን ይጀምራል። ካልቪን በስርቆት ምክንያት እስር ቤት ይገኛል። ካልቪንም ከእስር የሚወጣበት ቀን ነው። ከመውጣቱ በፊትም ስፖርት እየሰራ ሁሉንም እስረኞች እንዲያከብሩት ያደርጋል። ከእስርም ሲለቀቅ በጣም አጭር ሰው ነበረ። ጓደኛው ፔርሲም መኪና ይዞ ውጪ እየጠበቀው ነበረ። መኪና ውስጥ እንዲገባ በሩ ሲከፍትለት ሳይታሰብ በበሩ ይመታዋል። ጓደኛው ፔርሲም አሁን በፍጥነት ቀጣይ የሚያደርጉት ዝርፊያ እቅዱን ይነግረዋል። የፔርሲ አለቃ ዋልከን የአንድ ጌጣጌጥ ሱቅ አልማዝ እንዲሰርቁ ታዘዋል። ይህንንም ዝርፊያ ካከናወኑ አሪፍ ገንዘብ እንደሚሰጣቸው ለካልቪን ይነግረዋል። ካልቪንም ምንም ሳይመስለው ሐሳቡን ይቀበላል። ትዕይንቱም ሲቀየር የኤድዋርድ ቤተሰቦችን እንመለከታለን። ዳሪየል የተባለው ወጣት በተቻለ ፍጥነት ልጅ መውለድ ፍላጎት ያለው ሰው ነው። ባለቤቱ ቫኒሳም እንደዛው ነበረች። ነገር ግን መጀመሪያ ስራ በደንብ መስራት እንዳለባቸው ታስባለች። ካፕሎቹም ሬስቶራንት ሆነው ቬኒሳ አሪፍ ዜና ይዛ እንደመጣች ትነግረዋለች። ዳሪየልም አርግዛ እንደሆነ በማሰብ ሬስቶራንት ውስጥ ለሚገኙ ሰዎች ሚስቱ እርጉዝ እንደሆነች ይናገራል። ነገር ግን ባለቤቱ ቬኒሳ እርጉዝ እንዳለች ነግራው ታዋርደዋለች። ዜናውም በስራዋ ላይ አሪፍ እድገት ስለተሰጣት ነበር። ዳሪየልም እያዘነ ደስ እንዳለው ይነግራታል። በሌላ በኩል ካልቪንና ፕሪሲ አልማዙ ለመስረቅ ወደ ቦታው መሸጫ ሄደዋል። ፕሪሲ ካልቪንን አንድ ሻንጣ ውስጥ በመክተት ወደ ሱቁ ይገባል። በኋላም ፕሪሲ የሥራ አስኪያጇን ሐሳብ ከሰረቀ በኋላ ካልቪን በፍጥነት ከቦርሳ ውስጥ በመውጣት አልማዙን ባስገራሚ ሁኔታ ይሰርቀዋል። ነገር ግን ሳይታሰብ አንዲት ውሻ ወደሱ ትመጣና ታስፈራራዋለች። ካልቪንም በፍጥነት ወደ ቦርሳው ይገባል። የውሻዋ ባለቤት ውሻዋን እየፈለገች ነበር። ሴትዮዋም የውሻዋን ጩኸት ከፕሪሲ ቦርሳ ውስጥ ትሰማለች። እነ ፕሪሲም ሲሸሹ የሥራ አስኪያጇ የጠፋውን አልማዝ ትመለከታለች። በፍጥነትም ለፖሊስ ትደውላለች። ፕሪሲም እየሮጠ እያለ ያደናቅፈውና እግሩን ያመዋል። ካልቪንም ከቦርሳ ውስጥ በመውጣት በፍጥነት እንዲደበቁ ይነግረዋል። በኋላም አንድ ላይ ተያይዘው ወደ አንድ ሱፐርማርኬት ውስጥ ይገባሉ። ፖሊሶቹም ከኋላ እየተከተሏቸው ነበር። እዛው ሱፐርማርኬት ውስጥም እነ ዳሪየል ዕቃ እየገዙ ነበር። ድንጋጤ ውስጥ የነበረው ካልቪን ከፖሊሶች ለመሸሽ የሰረቀውን አልማዝ የቫኒሳ ቦርሳ ውስጥ ይከተዋል። ፖሊሶቹም ወደ ሱፐርማርኬት ውስጥ ገብተው እነ ካልቪንን ስላጡ ይወጣሉ። በመቀጠልም ካልቪንና ፕሪሲ እነ ዳሪየልን ይከተላሉ። በመቀጠልም የቫኒሳ አባት ፖፕስን እንመለከታለን። ከሁኔታቸውም እንደምንረዳው ዳሪየልና ፖፕስ አይወደዱም። ፖፕስም ልጅ እንዲወልዱ በየጊዜው ስለሚጨቀጨቀው ሁሌ ይከራከራሉ። ቫኒሳም እንዳይጨቃጨቁ ከነገረቻቸው በኋላ ወደ ክፍሏ ትሄዳለች። በሌላ በኩል እነ ፕሪሲ ሽጉጥ ይዘው ተዘጋጅተዋል። ነገር ግን ካልቪን ይሄ ሐሳብ እንዲቀርባቸው ይነግረዋል። እናም የተሻለ ሐሳብ ማሰብ ይጀምራል። በኋላም አንዲት ሴት ልጆች የሚያዙበትን ጋሪ ስትከፋ ይመለከታል። እነ ፔርሲም አሪፍ ሐሳብ ይመጣላቸዋል። በነጋታውም ካልቪን ጺሙን በመላጨት ሕፃን በመምሰል ወደ ቅርጫው ፒርሲ ያስገብቶታል። በኋላም ፒርሲ ካልቪንን እነሱ በር ፊት ለፊት ካስቀመጡ በኋላ ይደበቃል። ዳሪየልም ከቤቱ ሲወጣ ካልቪን ወዲያው ማልቀስ ይጀምራል። እነ ዳሪየልም በፍጥነት ካልቪንን ወደ ውስጥ ያስገቡታል። በኋላም ዳይፐር ሊቀይሩለት ሱሪውን ሲያልቁለት ባዩስ ነገር ይደናገጣሉ። ምክንያቱም የትልቅ ሰው ዕቃ ነበረ። ነገርየውንም ችላ በማለት ወደ ልጆች አገልግሎት ይደውላሉ። ነገር ግን ስልካቸው ስላልሰራላቸው ልጁን ወደ ሆስፒታል ወስደውት ጤናኛ መሆኑን ለማረጋገጥ ይሄዳሉ። ዶክተሩን በሚመለከትበት ሰዓት ግራ የሚያጋቡ ነገሮችን ይመለከታል፣ ንቅሳትና ጠባሳዎችን። እናም ልጁ ጤናማ መሆኑን ይነግራቸዋል። ዳኒኤልና ቫኒሳ ምን እንደሚያደርጉ እየተነጋገሩ ካልቪን የቫኒሳን ቦርሳ ይዞ ይሮጣል። ነገር ግን በመንገዱ ላይ አንድ ፖሊስ ይዘውና ለቫኒሳ ይመልስላታል። ካልቪንም ቫኒሳ ሲመለከታት እማዬ እያለ ስለተጣራ ቫኒሳ በጣም ደስ ብሏታል። በዚህም ቤተሰቦች እስኪገኙ ድረስ እሱን ለማሳደግ ይወስናሉ። ትዕይንቱም ሲቀየር ፔርሲ አልማዙን ይዘው እንዳልጠፉ ለአለቃው ዋልኮት እየተናገረ ነው። አለቃው ዋልኮትን በ24 ሰዓት ውስጥ አልማዙን ይዘው ካልመጡ እሱና ካልቪንን ወዲያው እንደሚገሏቸው ያስፈራራዋል። በሌላ በኩል ፖፕስ ካልቪንን ሲሰርቡ እንመለከታለን። ፖፕስ ካልቪን በመኖሩ ደስተኛ አልነበረም። በዛውም ምሽት ቫኒሳና ዳሪየልን ካልቪንን ለሰፈር ሰዎች ያስተዋውቃሉ። ካልቪንም አስቀያሚ በመሆኑ የሰፈር ሰዎች ይሾካሾካሉ። ካልቪንም እንደ ሕፃን ቢያደርገውም አንዳንድ ፍላጎቶች ያድሩበታል። ከቫኒሳ ጓደኛ የሆነችው አንዷን ጡቷን ለማያዝ ይሞክራል። እሷን ጎንበስ ብላ ጉንጩ ልስም ስትል በኃይል ከንፈሯን ይሰማታል። እነ ቫኒሳም በሚያዩት ነገር ይገረማሉ። ነገር ግን ዝም ብለው ያልፉታል። ምሽት ላይም ካልቪን ባገኙ አጋጣሚዎች ወደ ቫኒሳ ለመቅረብ ይሞክራል። ገላውን ስታጥበው እሷም እንድትታጠብ ይገፋፋታል። ሊተኙ ሲሉ ካልቪንን ሕፃናቶች የሚተኙበት አልጋ ላይ ያስተኙታል። ካልቪንም ሌሊት ላይ አልማዙን ለማንሳት ይነሳል። ከአልጋው ላይም ከወረደ በኋላ ፒሲ ጋር ለመደወል ስልኩን ያነሳል። ካልቪንን በሚያወራበት ሰዓት ፖፕስ እንደ ትልቅ ሰው ሲያወራ ይመለከተዋል። ካልቪንንም ከመጣበት ጀምሮ ሲጠረጥረው እንደነበረ ሲናገር ዳሪየል ይመጣባቸዋል። ፖፕስም ለዳሪን ካልቪን እንደ ትልቅ ሰው ያወራል ብሎ ቢናገርም ዳሪየል ግን አላመነውም።
ዳሪልም ካልቪን ከራቦ እንኳን ብሎ ወተት ያሞቅለታል። ካልቪንንም ካስተኛው በኋላ ቫኒሳና ዳርሊን አልጋ ላይ ሆነው በሚሳሳሙበት ሰዓት ካልቪን እያፈጠጠ ይመለከታቸዋል። ነገር ግን ዳርሊን ሕፃን ስለሆነ ምንም እንደማያውቅ እየተናገረ መሳሳማቸውን ይቀጥላሉ። በነጋታውም ቫኒሳ ከእንቅልፏ ስትነሳ ፈገግ እያለች ነበር። ምክንያቱም ምሽት ላይ በዳርሊን የወሲብ ጥንካሬ ተደስታ ነበር። ነገር ግን በሚያስገርም ሁኔታ ካልቪን ምሽት ላይ አብሯቸው ነበር ያደረው። ነገር እየሆነም ችላ በማለት ቫኒሳ ወደ ስራ ትሄዳለች። በኋላም ዳርሊን የካልቪንን መንከባከብ ይራከባል። ዳርሊንም በስራ ሲጣደፍ ካልቪን ደግሞ አልማዙን ለመስረቅ ከቫኒሳ ቦርሳ ውስጥ ያወጣል። ነገር ግን ቦርሳውን እንደዛው ተሸክሞት ከቤት እንዴት እንደሚወጣ እያሰበ ነው። ነገር ግን ዳርሊን ካልቪንን እስኮኳርኩት ወደ መናፈሻ ይወስደዋል። አንድ መጫወቻ አውጥቶ ሲጫወቱ ካልቪን በኳሷ የዳርሊንን ብልት እየመታ ያሰቃየዋል። ፒርሲም አጋጣሚውን በመጠቀም ካልቪንን ስለ አልማዙ ይጠይቀዋል። ነገር ግን እዛ የነበሩት ወላጆች ፕሪንስን ሲመለከቱት ካልቪንን ሊሰርቀው መስሏቸው ያባሩታል። በኋላም ዳርሊን ካልቪንን መኪና ውስጥ ከቱት ከከፎን ውስጥ ዕቃ ሲያወጣ ቦርሳውን መኪና ውስጥ ስለነበረ መኪናው አስነስቶ በፍጥነት ይሄዳል። ነገር ግን ዳሪል በፍጥነት የአንድ ሰው መኪና በማስቆም ከፊት ለፊታቸው የነበረው መኪና እንድትከተል ይነግራታል። ዳርሊንም ያሰበው መኪና ውስጥ ሌላ ሰው እንደነበረ በማሰብ ነበር። እምትነዳውም ሴትዮ ቀስ እያለች ስለነበረ እንድታፈጠን እየጮኸባት ከአንድ መኪና ጋር ሊጋጩ ለትንሽ ይተርፋሉ። ፊት ለፊታቸውም የነበረው የካልቪን ያለበት መኪና ፖሊሶች አስቀመውት በፍጥነት ካልቪን ወደኋላ ይቀመጣል። ፖሊሶቹም አጋቹ አምልጦ በመሆን በማሰብ ይናደዳሉ። ትዕይንቱም ሲቀየር ፕሪንስ ቦርሳውን ወስዶት ነበር። ቦርሳውንም እንደያዘ ወደ አለቃው ዋልኮት ሄዶ ይሰጠዋል። አለቃውም ቦርሳውን ዘርግፎ ሲመለከተው ከአልማዙ ይልቅ የበሰበሰ ዳይፐሮች ነበሩ። አሁንም ዋልኮት ለፒርሲ ተጨማሪ ሰዓት ሰጥቶት በፍጥነት እንዲያመጣ ይነግረዋል። በሚቀጥለው ቀን ዳርሊንና ጓደኞቹ ካልቪንን ወደ አንድ ጌም ይዘውት ይሄዳሉ። በዚህም አጋጣሚ ሲጠቀም ካልቪን አልማዙን በአንድ ቦርሳ ውስጥ ያወጣል። ዳርሊንም ዞር ብሎ ሲመለከተው በፍጥነት አልማዙን አፉ ውስጥ ከቶት ይደብቀዋል። ካልቪንም ያስተናጋጇን መቀመጫ እየተመለከተ አላስፈላጊ ድርጊቶች ሲያደርግ አስተናጋጇ ዳርሊን ላይ መጠጥ ትደፋበታለች። ወደ ቤታቸውም ሲመለሱ ካልቪንን ካስተኙት በኋላ በነጋታው ልደት ሊያከብሩለት ያስባሉ። በሚቀጥለውም ቀን በድግሱ ላይ ካልቪን እንደደበረው እንመለከታለን። ኬኩን ሰጥቶ ሲቆርጥ ማልቀስ ይጀምራል። ነገር ግን ይሄ የደስታ እንባ ነበር። ይህንን ከዚህ ቀደም ማንም አድርጎለት አያውቅም ነበር። በዛው ሰዓትም ፖፕስ ካፌ ውስጥ ቁጭ ብሎ ምግቡ በሚበላበት ሰዓት በዜና ላይ የካልቪንን ፊት ይመለከታል። በኋላም ካልቪን ወንጀለኛ እንደሆነ ያውቃል። እሱንም ለማጋለጥ በፍጥነት ወደ ቤቱ ይሄዳል። አሻንጉሊትም በስጦታ መልክ ይገዛለታል። ካልቪን ግን ማያውቀው በአሻንጉሊት ውስጥ የተደበቀ ካሜራ ነበረ። ከድግሱ በኋላም ካልቪን አልማዙን ከሆድ ውስጥ ለማውጣት አንድ መድኃኒት ይጠጣል። ያሰበው እቅድ ይሰራለትና ሊያወጣው ሲል ቫኒሳ ትመጣበታለች። ቫኒሳም ዳይፐሩን በምትቀይርለት ሰዓት አልማዙን ታገኛለች። ቫኒሳም በዚህ እየተደናገጠች በደስታ ዳሪል ጋር በመሄድ ያገኘችውን አልማዝ ታሳየዋለች። በኋላ ፖፕስን ካልቪን እንዲከባከብ ከነገሩት በኋላ እራት ሊበሉ ይወጣሉ። እነሱም ከሄዱ በኋላ እነ ፖፕስ ብቻቸውን ቀርቷል። ፖፕስም ካልቪንን እያጫወተው አውቆ ወደ መሬት ይጥለዋል። ስቃዩም የበረታበት ካልቪን ይናዘዝና እያወራ ለማንም እንዳይናገር ለምነዋል። በሌላ በኩል ቫኒሳ ካልቪንን በማደጎ ለመውሰድ እንዳሰበች ለዳርሊን ተነግሯለች። በደስታም ወደ ቤታቸው ሲገቡ ፖፕስ ካልቪንን ሲያንቁ ይመለከታሉ። ወዲያውኑ ፖፕስን ከቤታቸው እንዲወጣ ያደርጋሉ። በኋላም ካልቪንን ወደ ክፍሉ ይወስዱታል። ፖፕስ ከመውጣቱ በፊት ግን አሻንጉሊቱን በቲቪ እንዲመለከቱት ይነግራቸዋል። ዳርሊንም አሻንጉሊቱን ሲመለከተው ካሜራ በውስጡ እንዳለ ይመለከታል። በኋላም ከቲቪ ጋር አገናኝቶት ይመለከታል። በዚህም ዳርሊን ካልቪን ሲያወራ የሚያሳየው ቪዲዮ ይመለከታል። ወዲያውኑም ወደ ክፍሉ በመሄድ ካልቪንን ሲመለከቱት ካልቪን የለም ነበር። ትዕይንቱም ሲቀየር ካልቪንና ፒፕስ አልማዙን በማግኘታቸው በጣም ተደስተዋል። ፒፕስ የዋልኮት ሰዎች የነቫኒሳን ቤተሰቦች የተከታተሉ እንደሆነ ይነግረዋል። ምክንያቱም ደግሞ አልማዙ እነቫኒሳ ጋር እንዳለ ስለሚያውቁ ነበር። ካልቪንም ቤተሰቡ አደጋ ላይ እንደሆነ በማሰብ ከመኪናው ላይ ዘሎ ይወጣል። እነሱንም ለመርዳት ይሄዳል። ይህ በእንዲህ እንዳለ ቫኒሳ አባቷን ለመፈለግ ትወጣለች። ዳርሊንም ቤቱን ብቻውን እያለ የዋልኮት ሰዎች ይመጣሉ። ዋልኮትም ነበረ። ወዲያውኑም ካልቪን ሕፃን መስሎ ይመጣል። ጠባቂዎቹም ሕፃን ስለመሰላቸው ሊያስተኙት ይዘውት ይሄዳሉ። ነገር ግን ይደበድባቸዋል። በዛው ሰዓትም ዳርሊን ዋልኮትን ይደበድበዋል። ትንሽም እንደተደባደቡ ፖሊሶች ወደ ቤቱ ይመጣሉ። ወንጀለኞቹም ከታሰሩ በኋላ ዳርሊንን ስለ ሕፃኑ ይጠይቁታል። ዳርሊንም ካልቪን ስለረዳው ከፖሊሶቹ ያደነዋል። በተጨማሪም አልማዙን ለማግኘት ስለተባበሩ $100,000 ሽልማት እንደሚሰጣቸው ይናገራል። ሁለቱም ቤታቸው ውስጥ ቁጭ ብለው ካልቪን ስለ ሁሉም ነገር ካመሰገነው በኋላ ከቤት ይወጣል። ነገር ግን ወደ ውጭ ሲወጣ ያለቅሳል። ምክንያቱም ደግሞ ከዚህ በኋላ እንደዚህ አይነት እንክብካቤ የትም አያገኝም። ዳርሊንም አዝኖ ነበረ። በኋላም ይወጣና አቅፎት ከዚህ በኋላ እንደ ቤተሰብ አንድ ላይ እንደሚኖሩ ይነግረዋል። በመጨረሻም
ካልቪንና ፖፕስ እነ ቬኒሳ የወለደችው ልጅ እያጫወቱ ነው። በሚገርምም ሁኔታ ቫኒሳ የወለደችው ሕፃን ቁጭ ካልቪንን ይመስል ነበር። ፊልሙም እዚሁ ላይ ያበቃል። ቤተሰቦች ፊልሙን ያያችሁትን ይመስላል። በሌላ ፊልም እስከምንገናኝ ቸር ቆዩልን።